እኔ ብቻ ነኝ ጠባብ ክፍልና ረዳት ሳሉ መፈረሻ ክፍል መወደው። ሰላም የኔ ውዶች፣ ቪዲዮውን ሪፖስት ኮፒ ሊንክ በማድረግ ጀምሩት። እንዴት ናችሁ? እኛ ጧት ተነስተን ቁርስ በጎን እየሰራው በጎን ቆንጆ እንጀራ ጋገርኩኝ። ቁርሳችንን በላን። ከዛ ሳሎኔን መኝታ ቤቴን ቆንጆ አድርጌ አዘገጃጀሁኝ። ቤቴን አብሬ ጧት ልጆቹን ትምህርት ስሸኝ ሁሌ አብሬ እኩል ነው ቤቱን የማዘጋጀው። ስራ ቶሎ ቶሎ መጨረስ ነው የሚያስደስተኝ። እና ቤቴን ካዘገጃጀው በኋላ ጥብስ ነበር ምሳ የሰራሁት። ጥብስና ደግሞ ስጋ ደረቅ ያለ ጥብስ ስለሚወድ ባለቤቴ ደረቅ ያለ ጥብስ ጠበስኩኝ። ቆንጆ አድርጌ ጠበስኩ። ከዛ ደግሞ እንግዳም ስለነበረ ጁስ ፈጨሁኝ። የስትሮበሪ እና የማንጎ ጁስ ነበር የፈጨሁት። ከዛ ሁሌ የማይቀር ሀብሀብ አለ። ሀብሀቤን ቆራረጥኩኝ። ከዛ ደግሞ ሰላጣ እንደምንወድ ነግሬያቸዋለሁኝ። ሰላጣ ሁሌም አይቀርም። ሰላጣ እንደዚህ ቆንጆ አድርጌ ሰላጣዬን ሰራሁኝ። ሰላጣዬን ሰርቼ ስጨርስ ደግሞ ኪችኔን ቆንጆ አድርጌ አጸዳዳሁኝ። ኪችን ካላጸዳዳሁኝ ምሳ መብላትም ከኪችንም ደስ አይለኝም፣ አይምሮ እረፍት አያገኝም። ኪችኔን እንደዚህ ቆንጆ አድርጌ ካጸዳዳው በኋላ ጥብሱን ቆንጆ ሆኖ ደረሰ። ከዛ የቪንቶ ጁስ ሰራሁኝ። ይሄ ጁስ እኛ ቤት ሁሌ ይሰራል። ቤት ሁሉም ናቸው የሚወዱት። ከዛ ረዳት ሳሎኑ ለምን ይቅርበት ሁሌ ለምን ሳሎን ብዬ ዛሬ ረዳት ሳሎኔ ላይ ቡና ጠጣሁ። ወዳችኋለሁ። ባይ